አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ወደና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ ለየት ባለ አረቢያን መጅልስ ልብስ ዳብል ፌስ ትራስ ልብስ ነው የታዘዝኩትኝ። ይሄ እዚሁ ሀይቅ ነው። በጣም ነው የሚያምረው። የምታዩት ዳብል ፌስ ነው፣ በሁለቱም ሳይዝ የሚለበስ እንደምታዩት በዚህም ይለበሳል። ያው በዚህም ይሄ ዳብል ፌስ ይባላል። ያው እንደምታዩት በጣም ነው የሚያምረው። ማዘዝ ለምትፈልጉ ሪም ዲዛይን ወሎ ሀይቅ 0955513949 በኢሞ ቴሌግራም ዋትስአፕ አናግሩኝ። አሁን ደግሞ በዓል እየደረሰ ስለሆነ ያው የበዓል ትዕዛዝ ትንሽ ጊዜ ያደርጋል። እዘዙ። በታማኝነት ነው የምሰራው። እንደምታዩት በጣም ነው የሚያምረው። እንደዚህ ተፈርሹ ስታዩት ነው በጣም የሚያምረው። ከዛ ደግሞ በጣም እዚህ ስትደርስ ደግሞ ከፋይ ጨርቅ አለ። በጣም ነው የሚያምረው የእምር እንደምታዩት ያው ይሄ ሁለቱም ከለር ያው ከፋይ ጨርቅ ነው። ይሄ በቁልፍ ያው ትዕዛዝ ጨርቅ ስለነበረ በቁልፍ ፈልገው በቁልፍ ነው የተሰራው። እንደገና ደግሞ በእንትን የምትፈልጉ ከሆነ ለምሳሌ አበባ መደረግ የምትፈልጉ ከሆነ ይሄ ዙሪያውን እንዲደረግላችሁ በጌጥ የሚደረግላችሁ ከፈለጋችሁ እንደዛ ተደርጎ የሚሰፋል። ያው ልጅቷ እንደዚህ በቁልፍ ስለፈለገች ነው በቁልፍ የተደረገላት። ይሄ ሁለቱም አዲስ የመጣ ጨርቅ ነው። ይሄ ነጭ ሁን እንጂ አሁን አዲስ የመጣ ጨርቅ ነው። ይሄም እንደዚሁ ከፋይ ጨርቅ ነው። የፍራሹ ደግሞ በዚህ ይሁን ብላ በዚህ ሆኗል። በጣም ነው የሚያምረው የምር እንደዚህ በቪዲዮ ከሚቀረጸው በላይ እንትን ሲታይ በጣም ሼን ያረጋል። በጣም ነው የሚያምረው። እዘዙ። ወሎ ሀይቅ ነኝ። ብዙዎቻችሁ የት ነሽ ምናምን ትሉኛላችሁ በኮሜንትም በውስጥም እና እኔ የሚኖረው ወሎ ሀይቅ ነው፣ ግን የትም ሀገር የትም ቦታ ሁሉም ሀገር አደርሳለሁ። እንደምታዩት ያው ይሄንን ዛሬ በሁለቱም ነው የመጣሁት። እኔ ሁሉ ማለት ብዙ ጊዜ መጋረጃና እንደዚህ ሙሉ ፓኬጁን አላሳያችሁ፣ ምክንያቱም ቦታም ስለማይበቃኝ እንደዚህ ብቻ ነው ማሳያችሁ። ይሄ እንደምታዩት የራሱ ቤቢ ያለው የራሱ ሱፍራ አለው፣ ሙሉ ፓኬጅ ነው። እንደገና ይሄም እንደዛው ሱፍራ አለው፣ የራሱ ቤቢ አለው። ይሄ ያው ቤቢዋ ስለሌለች ነው ያላለበስኩላችሁ። አያት ቤቢዋ በዚህ መልኩ ማች ተደርጋ፣ እንደዚሁም ደግሞ ዳብል ፌስ ተደርጎ ነው በማች ተደርጎ ነው የተሰራው። ግን ቤቢዋ ስለሌለችኝ እችን አልብሻ አላሳያችሁም። ይሄም እንደዚሁ ይኸው ቤቢዋ ስለሌለች ጨርቅ ጠቅጥቄ ነው፣ ላይመቻችሁ ይችላል። በጣም ነው የሚያምረው። እዘዙ። ሙሉ ፓኬጅ ነው ብዙ ጊዜ የሚሰራው፣ ግን አይመቸኝም እዚህ አነጣጥፌ ምናምን ለማሳየት። መጋረጃ ብዙ ጊዜ መጋረጃ ምናምን አላሳያችሁም እና አያቸው በተለያየ ከለር ቤቢዎችም አሉኝ። አዲስ የመጣ ከለር አለ። እዩ እንደምታዩት አሁን ይሄ አሁን ቡኒ ብላክ የሚባለው ነው። ቡኒ ከለር ነው የሚባለው። ቡኒ ከለር በነጭ እንደምታዩት በጣም ነው የሚያምረው። አሁን ይሄ ተለብሶ ምናምን አሳያችኋለሁ፣ ትያዛለኝ። ይሄ የምታዩት አሁን ቁልፍ ነው የተፈለገው። ይሄ ደግሞ ያው ዳንቴል ነው። ይሄና ይሄ ቡኒ ከለር ከሆነ የፊራሽ ልብስም እንደዚህ ቡኒ ከለር ነው የሚሆነውና አሁን ይሄ ሲለበስ በጣም ነው የሚያምረውና ያቸው እንደምታዩቸው እነዚህ ሁሉ በትዕዛዝ የተሰሩ ናቸው። ቤቢ ናቸው። በጣም ያምራል። ሻይን ነው የሚያደርገውና በታማኝነት ነው የምሰራው። ከነ ስፍራው ከነ አልጋ ልብሱ ከነ መጋረጃው ሙሉ ፓኬጅ ነው የምሰራው። ከናንተ የሚጠበቀው ማዘዝ ብቻ ነው። እሺ እና እዘዙ። በምትፈልጉት ዲዛይን በምትፈልጉት ከለር እዘዙ። ከዛ አልፎ ደግሞ መናገር የምፈልገው ነገር ምን መሰላችሁ? ብዙ ጊዜ ኮሜንት ላይ ወይም ደግሞ በውስጥ ትገቡና ይሄንኑ ራሱን ከለር ነው የምፈልገው። ለምሳሌ ይሄን ከለር መረጣችሁ እንበል። ይሄ ከለር አሁን ከትንሽ ጊዜ በኋላ መልሶ ይጠፋል። ለምሳሌ እስከ ሳምንት እስከ 15 ቀን ሊኖር ይችላል እንጂ ከዛ በኋላ ይሄ ከለር ይጠፋል። ልክ እናንተ ደግሞ ከሁለት ወር ልክ እኔ ፖስተውና ቲክቶክም ላይ ወይም ዩቲዩብ ላይ ፖስተውና ከሁለት ወር ከሶስት ወር በኋላ ይሄንኑ ከለር ራሱን ትፈልጋላችሁ። አሁን እንደዛ አይደለም፣ አይመጣም። ለምሳሌ አንድ ጊዜ ከመጣ ለሚቀጥለው ደግሞ ሌላ አዲስ ነው የሚመጣው። ከዛም እያለ አዳዲስ ነገሮች ነውና የሚመጡት። ያው ስንልክላችሁ በውስጥ ነው ይሄን እኮ አይደለም ይሄንን ነው የምፈልገው ምናምን ትላላችሁና ያው ቢመጣ ለኛም ገበያችን ነው ስራችን ነው። ግን ዛሬ የመጣው ከሳምንት በኋላ ሌላ አዲስ እንደገና መልሶ ሌላ አዲስ በየጊዜው ሌላ ነው የሚመጣው። እነዚህ አሁን ገና አዲስ ነው የመጡት። እነዚህ ከለር አያቸው። እቺ ከለርና ይዋት በደም እቺ ከለርና ይሄ ከለር
አሁን አዲስ ነው የመጣው። እንደገና ደግሞ የመጅልሱን የምታዩት አሁን አዲስ የመጣ ከለር ነው። ዲዛይኑ መጅልስ ጨርቅ ሁሌም አለ አዲስ የመጣ ከለር ነው። ነገር ግን ለቀጣይ አሁን ይሄንን ብትጠይቁ ለቀጣይ አሁን አይገኝም የለም። ምክንያቱም ሁሌ በአዳዲስ ስለሚመጣና እዘዙ። በታማኝነት ነው የምሰራው። መጋረጃ ስትፈልጉ፣ አልጋ ልብስ፣ ቁም ሳጥን፣ እንደገና ሙሉ ፓኬጅ እቃም ገዝቼ እንዳደርስላችሁ ከፈለጋችሁ እዘዙ። በጣም ነው የሚያማምረው። ሪም ዲዛይን ቁም ሳጥን፣ አልጋ፣ ቡፌ፣ ብዙ ነገር ማሰራት ለምትፈልጉ ሰዎች ሁሉ እዘዙ። ብዙም ባልፖስትላችሁ ግን የምትፈልጉትን ነገር ጠይቁኝ፣ እኔ አቀርባለሁኝ። ሪም ዲዛይን ይሄን አሳይናለሁ። ሪም ዲዛይን ወሎ ሀይቅ ነኝ። የት ነሽ ለምትሉ ወሎ ሀይቅ ነኝ። የትም ሀገር አደርሳለሁኝ። እንግዲህ እንደምታዩት በጣም ያምራል። አስተያየት ስጡበት። እናንተም ተፈረሽ ምናምን እንደዚህ ስታዩት በጣም ነው በቃ ደስ ይላል። የምር ያምራል። ተፈርሾ እንደዚህ ተዘጋጅቶ ሲታይና እዛዙ እንደምታዩት ሲያቸው ቤቢዎቹ ሳይቀሩ ማለት ነው። አያቸው እንዴት አያችሁት? እዘዙ። ሪም ዲዛይን ወሎ ሀይቅ። በዛ ላይ ከዚሁ ከትራስና ከትራስ ልብሶቹና ከፍራሽ ልብሶቹ በተጨማሪ አንዳንድ የቤት እቃዎችን ስትፈልጉ ማንኛውንም ማቴሪያሎች እኛ እየገዛን ስለምናቀርብላችሁ እናንተ በምታዙን ማለት ነው። ለምሳሌ ማንኛውም የቤት እቃ ሊሆን ይችላል፣ መገልገያ ምናምን የመሳሰሉ ነገሮች፣ ቲቪ ስታንድ፣ ቴሌቪዥን፣ እንደዚሁ ደግሞ የመሳሰሉ ፍራሹን ራሱ ትራሱን ራሱ ደግሞ ካዘዛችሁን የወለል ምንጣፎች፣ ላስቲኮች ምናምን ረከቦት የመሳሰሉ ነገሮችን ካዘዛችሁን አብረን ሙሉ በሙሉ የኮምፕሌቱ ማለት ነው እንዳለ ሁሉንም የምትፈልጉትን ነገር በአንድ ላይ ስለምናቀርብላችሁ አድራሻችን ሀይቅ ከደሴው መናኸሪያ መግቢያ ፊት ለፊት ላይ ማሪ ህንፃ ይባላል። እዛ ጋር ግራውንድ ላይ እንገኛለን። በማንኛውም ጊዜና በማንኛውም ሰዓት ደውላችሁ ማናገር ትችላላችሁ፣ ማዘዝም ትችላላችሁ።